ኦኬ ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ። ባለፈው የኦሲ ዞንን ስትራቴጂ በተወሰነ መልኩ ፓርት ዋን ብዬ አስተዋውቂያችሁ ነበር። ዛሬ ደግሞ ዋናውን የኦሲ ዞን ዋናውን መሰረቱን ከሀሳብም ባለፈ ቻርት ላይ ፎቶ እያሳየኋችሁ እንዴት ስትራቴጂው እንደሚሰራ እናያለን ማለት ነው። ቪዲዮውን ያው ለእናንተ ስለሆነ የምሰራው እናንተን ለመጥቀም አስቤ ስለሆነ ከቻላችሁ ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ብታዩት ደስ ይለኛል። ቀጣይ ስራዎችን ለመስራት ያው እንደ ሞራል ይሆነኛል ማለት ነው። ቀጥታ ወደ ቪዲዮ ስገባ ኦሲዞን እንደነገርኳችሁ እኔ ኤልፎሪክስ ከሱ ነው የተማርኩት። የሱ ስትራቴጂ ነው። እኔ ግን የሱን ስትራቴጂ ወስጄ ራሴም አይሲቲ ተማሪ ስለነበርኩኝ ከዛም በፊት ትሬድ ስለማድረግ በአይሲቲ ኮንሴፕት እና የተለያዩ ስትራቴጂዎችንም ስለሞከርኩኝ ከነዛ የተወሰኑ ሀሳቦችን በራሴ ጨምሬ ኦሲዞን ጋር በማቀላቀል ነው ይሄንን የኦሲዞን ስትራቴጂ እየሰራሁላችሁ ያለሁት ማለት ነው። ወደ ሀሳቡ ስገባ ኦሲዞን እንደነገርኳቸው ኦፕኒንግ ካንድል ዴሊ ኦፕኒንግ ካንድል ነው። ያንን ተከትለን ነው ትሬድ የምናደርገው። ዛሬ ደግሞ ያንን ሀሳብ የሚያጠናክርልን ነገር እናያለን ማለት ነው። ስለ ፓወር ኦፍ ስሪ አብዛኞቻችሁ ታውቃላችሁ ማለት ነው። ማርኬት መጀመሪያ እንዴት እንደሚሄድ ምን አይነት እንቅስቃሴዎችን እንደሚያደርግ ማርኬት ስትራክቸር ሽፍት ሲያደርግ እንዴት እንደሚሆን ምናምን በደንብ ታውቃላችሁ ብዬ አውቃለሁኝ። በገበያ ውስጥ ዋጋው በፎሬክስ ላይ በሶስት ዋና ዋና ደረጃዎች ነው። የተለያዩ ሶስት ፌዞች አሉት። በነዛ ስሪ ፌዞች ነው የሚጓዘው። በአብዛኛው ይህንን ሀሳብ ፓወር ኦፍ ስሪ ብለን እንጠራዋለን ወይም ደግሞ ኤኤምዲ እንለዋለን ማለት ነው። እንደዚህም አኩሙሌሽን ኮንሶሊዴሽን እና ማኒፑሌሽን ዲስትሪቢዩሽን የሚሉ የተለያየ ሀሳቦች አሏቸው ማለት ነው። እዚህ ጋር ስትጠቅሳቸው አራቱ ነው አለ የሚሆንበትን ምክንያት እነግራችኋለሁ። አኩሙሌሽን ስንል ያው ኮንሶሊዴት ለማለት ነው። ማርኬቱ በጣም በአንድ ሬንጅ ውስጥ ይሰበሰባል ማለት ነው። ይህ ሀሳብ ምንድነው? ገበያው ወደ አንድ አቅጣጫ ከመሄዱ በፊት በጣም በጠባብ ሬንጅ ውስጥ ሰፖርት ኤንድ ሬዚስታንስ ላይኖችን ሰርተን ከላይ ወደ ታች የሚንቀሳቀስበት ቦታ ማለት ነው። እዚህ ላይ ምን እየተከናወነ ነው? ትላልቅ ባንኮች፣ ትላልቅ ተቋማት፣ ትላልቅ የትሬድ ትእዛዝ ኦርደር የሚያስገቡ ትሬደሮች እዚህ ጋር ምን እያደረጉ ነው? ኦርደር እየሰበሰቡ ነው ማለት ነው። ያ አኩሙሌሽን እየተፈጠረ እንደሆነ እንዴት ነው የምናውቀው? እዚህ ላይ ባህሪው እንዴት ነው የሚሆነው? ሰፖርት ኤንድ ሬዚስታንስ መሃል ላይ ገበያው ይዋልላል ማለት ነው። ወይ ወደ ላይ ሰብሮ አይወጣም ወይ ወደ ታች ብሬክ አድርጎ አይወጣም ማለት ነው። ኦሲዞን ጋር ምን አገናኘው ካላችሁ ብዙ ጊዜ ኦሲዞን የሚከፈተው ሌሊት 8 ሰዓት ላይ ነው እና እዛ ላይ ኢጃንሴሽን ስለሆነ ብዙ ጊዜ እዛች ላይ አኩሙሌሽን ኮንሶሊዴሽን ታይሟ በኦሲዞናችን ያቺ ታይም ናት ማለት ነው። እዛ ላይ ልክ ማርኬቱ ሲከፈት ኮንሶሊዴት ነው የሚያደርገው ማለት ነው። ወይ ለንደን ሴሽን እስከሚገባ ሊሆን ይችላል ወይ ደግሞ የተወሰኑ ሰዓታቶችን ማርኬቱ ምን ያደርጋል? አኩሙሌሽን ኮንሶሊዴሽን ያደርጋል፣ ኦርደሮችን ይሰበስባል ማለት ነው። እና እዚህ ላይ በጣም ብዙ ትሬደሮች በጣም መሰልቸት ይታይባቸዋል እና መቼ ነው ብሬክ አድርጎ የሚወጣው የሚለውን መጠበቅ አቅቷቸው ሰፖርት ኤንድ ሬዚስታንስ ላይ ትሬድ እያደረጉ ወዳልሆነ ቦታም መታገስ አቅቷቸው ሉዝ ውስጥ የሚገቡበት ሰዓት ማለት ነው። ይሄኛው ሬንጅ በጣም ትልቅ ፓወር ያለው ሬንጅ ነው ማለት ነው። ይሄ ኮንሶሊዴት ሲያደርግ ማርኬቱ እዚህ ላይ በጣም በከፍተኛ ሁኔታ ትልልቅ ኦርደሮችን እያከማቸ ስለሆነ ቀጣይ ከዚህ በኋላ የሚፈጠረው ነገር በከፍተኛ ሁኔታ ሙቭ ያደርጋል ማለት ነው። ደግሞ ሙቭ ከማድረጉ በፊት ምን ይፈጠራል ማለት ነው? ከኮንሶሊዴሽን ከአኩሙሌሽን በኋላ ማርኬት ምን ያደርጋል? ሁለተኛው ሀሳብ ማኒፑሌሽን ይባላል። ማታለያ ፌክ አውት ይሄ ብሬክ ምንድነው የሚባለው? ፌክ ብሬክ አውት የሚባሉት ነገሮች ይፈጠራሉ ማለት ነው። እነዛን ሰፖርት ኤንድ ሬዚስታንስ ላይኖችን ምን ያደርጋል? የሰበረ መስሎ እኛን ያታልለናል ማለት ነው። እዚህ ላይ ትሬደሮች እዚህ ላይ ልክ ሲወጣ
ምን ይሆናል ብለው ያስባሉ። በቃ ማርኬቱ ወይ ሰፖርቱን ወይ ሬዚስታንሱን ስለሰበረ በዛው ሊሄድ ነው ይሉና በዛው ኦርደር ሲያስገቡ ማርኬቱ ይመለሳል ማለት ነው። ይህ በጣም ተንኮለኛው በጣም ወጥመድ የሆነው የገበያው ክፍል ነው። በጣም ጥንቃቄ ማድረግ ያለብን እንዴት ነው? እዚህ ላይ በጣም ጥንቃቄ ማድረግ አለብን። ዋጋው ከቆመበት የኮንሶሊዴሽን ወጥቶ በድንገት ወደ አንድ አቅጣጫ ብዙውን ጊዜ ትክክለኛ ባልሆነው አቅጣጫ ይወነጨፋል። እዚህ ላይ ምን እየተከናወነ ነው? ትላልቅ ትሬደሮች ሪቴል ትሬደሮችን ለማሳሳት የሚጠቀሙበት ዘዴ ነው ማለት ነው። ለምሳሌ ገበያው ወደ ላይ ሊወጣ ካሰበ መጀመሪያ ወርታች በመውረድ የሰዎችን ስቶፕ ሎዝ ይበላሉ ማለት ነው። ስቶፕ ሀንት አድርገው እነሱ ይመለሳሉ፣ ፌክ ብሬክ አውት አድርገው ማለት ነው። ባህሪውን እንዴት እንለየዋለን? እዚህ ላይ እነዛን ሰፖርት ኤንድ ሬዚስታንስ ላይኖችን በቦዲ አይሰብራቸውም ወይ ደግሞ ሙሉ ለሙሉ ወጥቶ በቦዲ እንትን አይልም፣ ተመልሶ ወደዛ ይመለሳል ወደ ኮንሶሊዴሽን ቦታ። ወይ ደግሞ ከላይ በደንብ ብሬክ አድርጎ ወጥቶ በቦዲ አይዘጋም፣ ሌላም ካንድል ደግሞ ከዛ ከላይ በኩል አይጀምርም ማለት ነው፣ ተመልሶ ይመለሳል። እዚህ ላይ ምንድነው የምናደርገው? ብዙ ጊዜ ተቃራኒ ነው። በባይ በኩል ከወጣ ምን እንጠብቃለን? ወደ ሴል አቅጣጫውን እናስተካክላለን ማለት ነው። ከዚህኛው ደግሞ ተቃራኒ ማለት ነው። ባህሪው ምንድነው? የውሸት በቃ እንትን ይፈጥራል፣ ፎልስ ብሬክአውት ይፈጥራል። ሰዎች ድንገት ገበያው ወረደ ብለው ሴል ሲያደርጉ ገበያው በድንገት ተመልሶ ወደ ላይ ይሄዳል ማለት ነው። ገባችኋ? ልብ እንድትሉልኝ የሚፈልገው ይሄ ነው። ይሄ የሚሆነው ለምንድነው? ትልልቅ ባንኮች ትልልቅ ኦርደር ያላቸው ትሬድ የሚያደርጉ አካላቶች ሊኩዊዲቲ፣ ስለ ሊኩዊዲቲ በደንብ ታውቃላችሁ ብዬ አስባለሁ። ሊኩዊዲቲ ለመውሰድ ማለት ነው እንደዚህ የሚያደርጉት። ሶስተኛው ሀሳብ ምንድነው? ከማኒፑሌሽን በኋላ ዲስትሪቢዩሽን ኤክስፓንሽን ማሰራጫ ወይ ደግሞ ትክክለኛው አቅጣጫ የገበያውን እናያለን ማለት ነው። እንዳልኳችሁ ኦሲዞን ጋር አገናኝላችኋለሁ። በትዕግስት ጠብቁኝ፣ ይህን ሀሳቡ ልንገራችሁ ብዬ ነው። ዲስትሪቢዩሽን ሲሆን ደግሞ ማሰራጫው ይሄ ትክክለኛው የገበያው ጉዞ ማለት ነው። የዛን ቀን ትክክለኛው የገበያው ጉዞ ወዴት ነው የሚለውን እናያለን ማለት ነው። ብዙ ጊዜ ማኒፑሌሽን ላይ በፎልስ ብሬክአውት ካደረገ በኋላ ተመልሶ ኤክስፓንሽን ያደርጋል ማለት ነው። እነዚህም ምሳሌዎቹን በደንብ አሳያችኋለሁ። እዚህ ላይ ምን እየተከናወነ ነው? ትልልቅ ባንኮች የፈለጉትን ያህል ትዕዛዝ ከሰበሰቡ በኋላ ዋጋውን ወደ ፈለጉት አቅጣጫ ይገፉታል ማለት ነው። እንደነገርኳችሁ ፎልስ ብሬክአውት አድርገው ስቶዎችን ስቶፕ ሎዝ ከነኩ በኋላ ገበያውን በሚፈልጉበት ቦታ ይወስዱታል ማለት ነው። እዚህ ላይ ምን እየተከናወነ ነው? በቃ ማርኬቱ በትክክለኛው ቦታ እየሄደ ነው። ይህ የሚሆነው መቼ ነው? ለንደን ወይ ደግሞ ኒውዮርክ ሴሽን ላይ ነው የሚሆነው ማለት ነው። እንዳልኳችሁ መጀመሪያ ላይ ማርኬት ኮንሶሊዴት ካደረገ በኋላ ከዛ ኮንሶሊዴት ከወጣ በኋላ ትልቅ ሬንጅ ነው የሚሄደው። በጣም ትልቅ ጉዞ ይጓዛል ማለት ነው። ዲስትሪቢዩሽን እያደረገ እንደሆነ የምናውቀው እንዴት ነው? ፈጣንና ጠንካራ የዋጋ እንቅስቃሴ እናያለን ማለት ነው። በቃ ትርፍ የምናገኝበት እኛ ዋናው ኤሪያችን ይሄ ነው ማለት ነው። በጣም በከፍተኛ ሁኔታ እዚህ ላይ ማርኬት ይንቀሳቀሳል። ምክንያቱም ከትልቅ ኮንሶሊዴት በኋላ ነው የወጣው፣ ፎርስ ብሬክአውት አድርጓል። ከዛ በኋላ እኛ የምንጠብቀው ምንድነው? እዚህ ላይ ኢንትሪያችንን አድርገን ምን እናደርጋለን? እንጠብቃለን ማለት ነው። ቲፒ እና ስቶፕ ሎዝ ያስቀምጠን ማለት ነው። እዚህ ላይ በቃ ትክክለኛ አቅጣጫ ይጓዛል ማለት ነው። ይህንን ባጭሩ ከነገርኳችሁ በኋላ ወደ በፎቶ ሳሳያችሁ እዚህ ላይ ምን ተፈጥሯል እንደምታዩት ላሳያችሁ። እዚህ ላይ መጀመሪያ ያልነው አኩሙሌሽን ወይም ዲስትሪቢዩሽን ያደረገው ማርኬቱን ተመልከቱ። እዚህ ጋር ቀይዋ ላይን አለች ዴይሊ ኦፕን የምትለው። እንደምታዩት የኛ ኦሲዞን የተከፈተው ዴይሊ ኦፕን ላይ ናት፣ ያቺኛዋ ካንድል ላይ ማለት ነው። እንደምታዩት ማርኬቱ እዚህ ጋር አኩሙሌሽን ያደረገ ማለት ነው። ኮንሶሊዴሽን ቦክስ ውስጥ ሆኖ ማርኬቱ ወደ ላይም አልወጣም ወደ ታችም አልወጣም፣ እዛው ኮንሶሊዴት እያደረገ ሬንጅ እያደረገልን ነው ማለት ነው እንደምታዩት በፎቶ ላይ። ከዛ ይሄ ምን እንለዋለን? አኩሙሌሽን። እዚህ ላይ ምንም አይነት ትሬድ አናደርግም፣ ማርክ አድርገን ብቻ እንጠብቃለን ኮንሶሊዴቱን እስከሚጨርስ ድረስ ማለት ነው። እንደምታዩት ዴይሊ ኦፕን ተደረገ። ከዛ ዴይሊ ኦፕን ከተደረገ በኋላ ወደ ላይም አልወጣም ማርኬቱ፣ ወደ ታችም አልወረደም። እንደምታዩት
በቃ ኮንሶሊዴሽን ያደረገው ባጭሩ ማለት ነው። ይሄ ልብ በሉልኝ። በቀጣይ ደግሞ ማኒፑሌሽን ሲያደርግ ተመልከቱት። ቅድም ያልኳችሁ ፎልስ ብሬክአውት ያልኳችሁ ስቶፕ ሎዝ ቴክን የሚያደርጉበት ማርኬት ሜከሮች ይሄ ቦታ ነው። እንደምታዩት ማርኬቱ ዴሊ ኦፕን ላይ ቅድም ኮንሶሊዴት ሲያደርግበት ከነበረው ቦታ ላይ ወጥቶ ፎልስ ብሬክአውት አደረገ። እንደምታዩት ወደ ላይ በቦዲ ያልዘጋሙ ዊኮች አሉት ማለት ነው። ከዛ በኋላ ተመልሶ ወደ ምን ይገባል ብያችሁ ነበር? ወደ ኮንሶሊዴት የሚያደርግበት ቦክስ ውስጥ ይገባል ብያችሁ ነበር። ተመልሶ እዛ ውስጥ ገባ። አሁን እዚህ ላይ የምናደርጋለን ብዙዎቹ እዚህ ላይ የሚሰራው ስህተት ምንድነው? ልክ ከአኩሙሌሽኑ በኋላ ወደ ላይ ሲወጣ ማኒፑሌሽን ተፈጠረ ብለን ብዙ ጊዜ ባይ እንገባለን። እዚህ ላይ ባይ ስንገባ ምን ሆነ ማለት ነው? እኛ አስወጣን ማለት ነው። እኛን ካስወጣን በኋላ ማርኬቱ ተመልሶ ወደ እውነተኛው አቅጣጫ ተመለሰ ማለት ነው። ልክ እዚህ ጋር ከተመለሰ በኋላ ደግሞ ፎልስ ብሬክአውት አድርጎ ተመለሰ ወደ ኮንሶሊዴሽን ቦታው። ከዛ በኋላ ደግሞ እንደምታዩት ምን ተፈጠረ? ዲስትሪቢዩሽን የቀኑ ትክክለኛ የገበያ አቅጣጫ ማለት ነው። እንደምታዩት እዚህ ጋር ዴሊ ኦፕን አለ። ከዛ እዚህ ጋር እንደምታዩት ፎልስ ብሬክአውት ከወጣች በኋላ እኛ ባይ ነው ያልነው እዚህ ጋር ተሳስተን ነበር እንዳልኳችሁ። ከዛ በኋላ ማርኬቱ ተመልሶ እኛን ሸውዶን ወደታች ሄደ ማለት ነው። እዚህ ላይ ጥንቃቄ ይፈልጋል። ባጭሩ ፓወር ኦፍ ስሪ ዋናው ሀሳብ ይሄ ነው። ከኦሲዞን ጋር ምን ያገናኘዋል ካላችሁ ኦሲዞን ጋር እንዳልኳችሁ መጀመሪያ ማርኬት ሲከፈት ማርክ እናደርጋለን ብያችኋለሁ። ማርክ ካደረግን በኋላ ያቺ ብሬክ ሲደረግ እንጠብቃለን ብያችኋለሁ። ምን አይነት ብሬክ ነው የምንጠብቀው? ፌር ቫልዩ ጋፕ ያለው ብሬክ ከሆነ እውነተኛ ነው ማለት ነው። ያ ብሬክ አውቱ እውነተኛ ነው። ይሄኛው ግን እንደምታዩት ማኒፑሌሽን ላይ የነበሩት እንትኖች ፌር ቫልዩ ጋፕ አልሰጠንም። በቦዲ ይዘጋ ጠንካራ ፌር ቫልዩ ጋፕ አልሰጠንም። ተመልሶ ወደታች ተመልሶልናል ማለት ነው እንደምታዩት። እና እዚህ ላይ ምንድነው የምናደርገው? ኦሲዞን እና ፓወር ኦፍ ስሪን የምንጠቀመው እንደዚህ ነው። ሁሌ ኦሲዞናችንን ማርክ ካደረግን በኋላ ምን እናደርጋለን? እንጠብቃለን ምን እስከሚሆን ድረስ ትክክለኛ ብሬክአውት እና ፌር ቫልዩ ጋፕ ኦርደር ብሎኮች ሊሆን ይችላል። በቃ ለምሳሌ ፖይንት ኦፍ ኢንተረስት እስከሚሰጠን ጠብቀን ኢንተር እንገባለን ማለት ነው። የዛሬው ዋናው ሀሳብ ይሄ ነው። በቀጣይ ደግሞ ትሬድ እያደረግን በደንብ አሳያችኋለሁ። ይሄኛውን ነገር በደንብ ደጋግማችሁ ሀሳቡን ውሰዱት። አመሰግናለሁ።